የኢትዮጵያ ግጭት ቀጠናዎች ላይ ወቅታዊ ዳሰሳ አድርገናል። አብራችሁን ቆዩ። በኢትዮጵያ የተለያዩ ክልሎች በተለይም በአማራ፣ በኦሮሚያ እና በትግራይ ያሉ የጸጥታና የትጥቅ ግጭቶች የደረሱበት ደረጃ በተመለከተ የሚከተለውን ዳሰሳ እናቀርባለን። አዲስ አበባ ለሁለት ልትከፈል ነው? መንግስት የደነገገው አዲስ ነገር ምንድን ነው? የህወሓት መግለጫና የዶላር እጥረት ሀገሪቱን ወዴት እየመራት ነው? ዛሬውኑ የህይወቱ ወሳኝ ዜናዎች እንዳያመልጡት። አድማጭ ተመልካቾቻችን ወደ ዝርዝር ዘገባዎቻችን እንሸጋገር። የአዲስ አበባ ከተማ አስተዳደር አወዛጋቢው ውሳኔ። የአዲስ አበባ ከተማ አስተዳደር የመሬት ይዞታንና የቤቶች ካርታ አሰጣጥ ስርዓትን የሚመለከት አዲስ መመሪያ አውጥቷል። መመሪያው አብዛኛውን የመሬት በከተማዋ ለረጅም ጊዜ በሊዝ የተያዘ እንዲሆን የሚያስገድድ ከመሆኑም በላይ ቀደም ብለው በባለቤትነት የተመዘገቡ ቤቶች እንደገና እንዲመረመሩና እንዲስተካከሉ የሚያስገድድ ነው። ነዋሪዎች መመሪያው የዜጎችን የግል ንብረት መብት የሚጥስና የሙስና መነሻ ሊሆን ይችላል የሚል ስጋት አቅርበዋል። በተለይም ለአስርት ዓመታት ተይዘው የነበሩ ካርታዎች ላይ የሚደረገው ምርመራ ህጋዊ ይዞታን ሊያሳጣ ይችላል የሚል ጭንቀትን ፈጥሯል። አስተዳደሩ ህገወጥ የይዞታ ዝውውርንና የመሬት ወረራን ለመቆጣጠር እንዲሁም የከተማዋን መሬት በትክክለኛው መንገድ ለመጠቀም መመሪያው አስፈላጊ ነው ሲል ምላሽ ሰጥቷል። የህወሓት ማዕከላዊ ኮሚቴ ወቅታዊ መግለጫ። የትግራይ ክልል ገዢው ፓርቲ የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከሰላም ስምምነቱ በኋላ ባለው ሁኔታ ላይ ጠንከር ያለ መግለጫ አውጥቷል። ህወሓት የሰላም ስምምነቱ አፈጻጸም በፌዴራል መንግስቱ በኩል እየዘገየ መሆኑንና በተለይም የኤርትራ ኃይሎች እና የአማራ ክልል ልዩ ኃይል ከክልሉ ያልወጡ አካባቢዎች መኖራቸውን ጠቅሷል። ኮሚቴው በክልሉ የተቋረጠውና ህገ መንግስታዊ ነው በሚል የተደረገው የክልል ምክር ቤት ምርጫ እንዲታወቅለትና ክልሉ ሙሉ የራስ ገዝ አስተዳደር መብቱ እንዲያገኝ አሳስቧል። በተለያዩ የትግራይ አካባቢዎች የሰብአዊ እርዳታ አቅርቦት አሁንም ቢሆን ተግዳሮቶች እንዳሉበት ገልጾ በምዕራብ ትግራይ ያለው ሰብአዊ ሁኔታ ትኩረት እንዲሰጠው ጠይቋል። የውጭ ምንዛሬ እጥረትና የኢትዮጵያ ኢኮኖሚ። የኢትዮጵያ ኢኮኖሚ በከፍተኛ የውጭ ምንዛሬ እጥረት ምክንያት በአስቸጋሪ ሁኔታ ውስጥ እንደሚገኝ የንግዱ ማህበረሰብ አስታወቀ። እጥረቱ እንደ ነዳጅ፣ መድኃኒትና ጥሬ ዕቃዎች ያሉ አስፈላጊ ምርቶችን የማስገባት ሂደትን እጅግ አስቸጋሪ አድርጎታል። በዚህ ምክንያት የበርካታ ምርቶች ዋጋ በከፍተኛ ደረጃ ጨምሯል። በመሆኑም ብሔራዊ ባንክ አንዳንድ እርምጃዎችን ወስዷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ የሚገኝበትን መንገድ ለመቀየርና የህገወጥ የውጭ ምንዛሬ ግብይትን ወይንም ጥቁር ገበያን ለመቆጣጠር አዲስ የቁጥጥር ስርዓት ተግባራዊ እያደረገ ቢሆንም እስካሁን ያለው ውጤት አናሳ ነው። ዓለም አቀፍ የገንዘብ ድርጅት ወይንም IMF ድጋፍ ደግሞ መንግስት ከዓለም አቀፍ የገንዘብ ድርጅት ጋር የብር ድጋፍ ስምምነት ለመጨረስ የሚያደርገው ጥረት ተጠናክሮ ቀጥሏል። የአባይ ግድብ ድርድርና የግብጽ ባለስልጣናት መግለጫ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተጀመሩት ሶስተኛ ዙር ድርድሮች ውጤት ሳያመጡ ከተቋረጡ በኋላ የግብጽ ባለስልጣናት ለመደራደር አዲስ ጥሪ አቅርበዋል። ግብጽ ውሃ የማጠራቀምና የማስለቀቅ ህጎችን በተመለከተ አዲስና ተለዋዋጭ ሀሳቦችን ለማቅረብ ዝግጁ መሆኗን ገልጻለች። በዚህም ሱዳን የሰጠችው ምላሽ የሱዳን መንግስት ካርቱም በግብጽና በኢትዮጵያ መካከል ፍትሃዊ የሆነ ስምምነት ለማምጣት በሽምግልና ሚናዋ እንደምትቀጥል አስታውቃለች። ኢትዮጵያም በበኩሏ ከማንኛውም ድርድር በፊት በብሔራዊ ሉዓላዊነትና የግድቡን አቅም ሙሉ ለሙሉ የመጠቀም መብቷን የሚያስከብር ቅድመ ሁኔታ እንደምትጠይቅ አስታውቃለች። የኢትዮጵያ ግጭቶች ሰላም ወይስ አዲስ ውጊያ? በአማራ፣ ኦሮሚያ እና ትግራይ ግንባሮች ላይ ምን እየተካሄደ ነው? የአማራ ልዩ ኃይል በኦሮሚያ ክልል ታየ ወይ? የፌዴራሉ ጦር አዲስ እንቅስቃሴ። የኢትዮጵያ ግጭት ቀጠናዎች ላይ ወቅታዊ ዳሰሳ አድርገናል። አብራችሁን ቆዩ። በኢትዮጵያ የተለያዩ ክልሎች በተለይም በአማራ፣ በኦሮሚያ እና በትግራይ ያሉ የጸጥታና የትጥቅ ግጭቶች የደረሱበት ደረጃ በተመለከተ የሚከተለውን ዳሰሳ እናቀርባለን። የአማራ ክልል ግጭት ቀጠና፣ የፋኖና የመንግስት ውጥረት። በአማራ ክልል በመንግስት ኃይሎችና በአካባቢው ታጣቂዎች ወይንም ፋኖ መካከል ያለው ውጊያ አሁንም ቢሆን የሰላም ስምምነት ምልክት ሳይታይበት ቀጥሏል። በተለይም በሰሜን ሸዋ፣ በጎንደር እና በምስራቅ ጎጃም አካባቢዎች ከባድ ግጭቶች ተዘግበዋል። የመንገዶች መዘጋጋትና የአገልግሎት መቆራረጥ አልፎ አልፎ ይስተዋላል። የፌዴራል መንግስቱ በክልሉ ላይ ያወጣውን አስቸኳይ ጊዜ አዋጅ ማራዘሙን ባይገልጽም የጸጥታ ኃይሎችን ቁጥጥርና የፍተሻ ስራዎችን ማጠናከሩን ቀጥሏል።
መንግስት በክልሉ የመደበኛ ህይወት እንቅስቃሴ እንዲመለስ ጥረት እያደረገ መሆኑን ገልጿል። የፋኖን እንቅስቃሴ ስናይ ደግሞ የአካባቢውን ከተሞች መቆጣጠርና ለፌዴራል ኃይሎች ፈተና መሆን ቀጥለዋል። ከባድ የትጥቅ ውጊያዎች በተለያዩ አካባቢዎች እየተከናወኑ እንደሆነ የክልሉ ነዋሪዎች ይናገራሉ። ግጭቱ ከወትሮ የከፋ በመሆኑ የሰብአዊ ቀውስ እንዲፈጠር ስጋት እንዳለ የአካባቢው እርዳታ ሰጪ ድርጅቶች ገልጸዋል። የኦሮሚያ ክልል የግጭት ቀጠናን ስናይ ደግሞ የኦነግ ሸኔና የፌዴራል ውጊያን እናያለን። በኦሮሚያ ክልል የጸጥታ ሁኔታ ተለዋዋጭ ሆኖ ቀጥሏል። የኦሮሞ ነጻነት ግንባር ኦነግ ሸኔ እና የፌዴራል መንግስት እንዲሁም የክልሉ ልዩ ኃይል መካከል ግጭቶች ይስተዋላሉ። በተለይም በምዕራብና በደቡብ ኦሮሚያ ለምሳሌ ወለጋና ጉጂ አካባቢዎች ግጭቱ የጠና ሲሆን የንጹሃን ሞትና የሰዎች መፈናቀል እየተከሰተ ነው። የኦሮሚያ ክልል መንግስት ለኦነግ ሸኔ የሰላም ጥሪ አቅርቦ የነበረ ቢሆንም ውጤታማ የሆነ የሰላም ድርድር እስካሁን አልተካሄደም። ሁለቱም ወገኖች በየመግለጫቸው ሌላውን ተጠያቂ ማድረጋቸውን ቀጥለዋል። አንዳንድ ዘገባዎች በቅርቡ ከባድ ውጊያ በነበረባቸው የኦሮሚያ አካባቢዎች የአማራ ልዩ ኃይል ወይም የአማራ ታጣቂዎች ታይተዋል የሚል ወሬ ቢኖርም የፌዴራል መንግስቱ ወይም የኦሮሚያ ክልል አስተዳደር ይህንኑ በይፋ አላረጋገጡም። የፌዴራል ሰራዊት ግን በተለያዩ አካባቢዎች የጸረ ሽብር ተግባራትን ማጠናከሩን ቀጥሏል። ወደ ትግራይ ክልል ስናመራ ከሰላም ስምምነቱ በኋላ ያለው ጊዜ የትግራይ ክልል ከህወሓትና ከፌዴራል መንግስት መካከል የነበረውን የትጥቅ ግጭት በሰላም ስምምነት ቢቆምም የክልሉ ደህንነት ሙሉ በሙሉ አልተረጋገጠም። የሰላም ስምምነቱን ተከትሎ የፌዴራል መንግስቱ ኃይሎች ወደ ትግራይ ዋና ዋና ከተሞች በመግባት መደበኛ አገልግሎቶችን ለመመለስ ጥረት አድርገዋል። የፌዴራል መንግስቱ ከፍተኛ ባለስልጣናት ወደ መቀሌ ተደጋጋሚ ጉብኝት አድርገዋል። ቢሆንም ያልተፈቱ ጉዳዮች አሉ። የተከበራችሁ የህይወት ኒውስ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ እያልን አዲስ ትኩስ መረጃዎችን ለማግኘት ሼር፣ ሰብስክራይብ፣ የኖቲፊኬሽን ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን።